ሰላም እንዴት ናችሁ? ውድ ተማሪዎች በዛሬው ቪዲዮአችን ከ11ኛ ክፍል ዩኒት 4 ስለ ቴንሽን ፎርስ የምናይ ይሆናል። ቪዲዮውን አይታችሁ ከወደዳችሁት ላይክ እንድታደርጉ በትህትና እጠይቃለሁ። በዚህ ቪዲዮ የምናያቸው ነገሮች ዋት ኢዝ ቴንሽን ፎርስ የሚለውን እናያለን። ካራክተሪስቲክስ ኦፍ ቴንሽን ፎርስ የሚለውን እናያለን። ቴንሽን ፎርስ ኦን ኤ ሆሪዞንታል ሰርፌስ የሚለውን እናያለን። ቴንሽን ፎርስ ኦን አን ኢንክላይንድ ፕሌን የሚለውን እናያለን እና በመጨረሻም ደግሞ ቴንሽን ፎርስ ኦን ፑሊ የሚለውን እናያለን። የተለያዩ ኤግዛምፕሎችንም እንሰራለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ዋት ኢዝ ቴንሽን ፎርስ? ቴንሽን ፎርስ ኢዝ ኤ ፎርስ ዛት አክትስ ኦን ቱ ማስስ ዛት አር ኮኔክትድ ባይ ስትሪንግ ሮፕ cable or any other flexible connector when one mass is pulling the other mass or try to pull the other mass። ቴንሽን ፎርስ የምንለው ምንድነው? ሁለት ማሶች ኮኔክትድ ሆነው በገመድ ሊሆን ይችላል ወይንም ደግሞ በሆነ ገመድ በሚመስል ነገር ኮኔክት ሆነው አንዱ አንዱን ለመጎተት ሲሞክር ወይንም ደግሞ ሲጎትት ገመዱ ላይ የሚፈጠረው ፎርስ ቴንሽን ፎርስ ይባላል ማለት ነው። there are two conditions must be fulfilled to get tension force። ሁለት ነገሮች ግዴታ መሟላት አለባቸው ማለት ነው ቴንሽን ፎርስን ለማግኘት። የመጀመሪያው there must be two masses or two objects that are connected by a string። ሁለት ማሶች ወይም ሁለት ኦብጀክቶች በገመድ ግዴታ መያያዝ አለባቸው ማለት ነው። ሁለተኛው ደግሞ one of the masses must pull or try to pull the other mass ማለት ነው። አንዱ ማስ ግዴታ ሌላኛውን ለመጎተት መሞከር አለበት ወይንም ደግሞ መጎተት አለበት ማለት ነው። ሞሽን ሊኖር ይችላል ወይም ሞሽን ላይኖር ይችላል ማለት ነው። there can be motion or no motion ማለት ነው። እዚህ ጋር በስዕሉ ላይ እንደምንመለከተው ሁለት ኦብጀክቶች አሉ። ሁለት ልጆች ናቸው። በገመድ ተያይዘዋል። አንዱን ለመጎተት እየሞከረ ነው፣ እየተጓተቱ ነው። ስለዚህ ገመዱ ላይ የሚፈጠረው ፎርስ ምንድነው? ቴንሽን ፎርስ ማለት ነው። ቴንሽን ፎርስ የምንለው ይሄንን ነው ማለት ነው። ካራክተሪስቲክስ ኦፍ ቴንሽን ፎርስ። ቴንሽን ፎርስ ምን አይነት ፎርስ ነው የሚለውን እንይ። ቴንሽን ፎርስ ኢዝ ኤ ፑሊንግ ፎርስ ኢት ካን ኖት ፑሽ ማለት ነው። ቴንሽን ፎርስ የምንለው የሚጎትት ፎርስ ነው እንጂ የሚገፋ ፎርስ አይደለም ማለት ነው። ቴንሽን ፎርስ ካን ኖት ፑሽ ማለት ነው። ሁለተኛው ደግሞ ኢት ኢዝ ኤ ፎርስ ዛት አክትስ አሎንግ ዘ ስትሪንግ ሮፕ ኦር ኬብል። ግዴታ ኬብል ስትሪንግ ወይም ደግሞ የሆነ ገመድ የሚመስል ነገር ወይም ገመድ ግዴታ መኖር አለበት ማለት ነው ቴንሽን ፎርስ ለማግኘት። ኢፍ ዘ ስትሪንግ ሃዝ ማስ ዘ ቴንሽን ቫሪስ አሎንግ ኢትስ ሌንግዝ። ገመዱ ራሱ ክብደት ካለው ቴንሽኑ ከፖይንት ፖይንት ገመዱ ላይ ከፖይንት ፖይንት ይለያያል እያለን ነው። ገመዱ ላይ ያለው ቴንሽን ከአንዱ ፖይንት ይለያያል። ነገር ግን ብዙ ጊዜ ጥያቄዎችን ስንሰራ ገመዱ ራሱ ክብደት እንደሌለው አድርገን ኖ ማስ አድርገን ነው የምንሰራው ማለት ነው። ቴንሽን ፎርስ ኦን ኤ ሆሪዞንታል ሰርፌስ። ቴንሽን ፎርስ ሆሪዞንታል ሰርፌስ ላይ የሚለውን ለማየት እንሞክር። when an object rests on a horizontal surface the magnitude of the normal force is equal to the weight of the object። ኖርማል ፎርሱ ከዌቱ ጋር እኩል ነው ማለት ነው። አንድ ነገር ሆሪዞንታል የሆነ ሰርፌስ ላይ ቢቀመጥ ለምሳሌ ጠረጴዛ ላይ ቢቀመጥ ኖርማል ፎርሱ ወደ ላይ አክት የሚያደርገው ፎርስ ወደ ታች አክት ከሚያደርገው ከዌቱ ጋር እኩል ነው ማለት ነው። ዘ ፑሊንግ ፎርስ ዛት አክትስ አሎንግ ኤ ኬብል ኦር ሮፕ ኢዝ ኮልድ ቴንሽን። ያን ጠረጴዛ ላይ የተቀመጠውን ነገር በገመድ አስረን ስንጎትተው ጠረጴዛ ላይ ያለውን ነገር ገመዱ ላይ የሚፈጠረው ፎርስ ቴንሽን ፎርስ ነው ማለት ነው። ቴንሽን ፎርስ ይባላል ማለት ነው። እዚህ ጋር ጥሩ ኤግዛምፕል አለ። ብዙ ጊዜ ጥያቄ የሚወጣበት ኤግዛምፕል ነው። ኤ 2 ኪሎግራም ቦክስ ኢዝ ሙቪንግ ቱ ኢስት ኦን ኤ ሆሪዞንታል ሰርፌስ ባይ ዘ ፎርስ 20 ኒውተን አፕላይድ 37 ዲግሪ ፍሮም ዘ ሆሪዞንታል ፋይንድ ዘ አክሰለሬሽን ኦፍ ዘ ቦክስ። የቦክሱ እየተንቀሳቀሰበት ያለውን አክሰለሬሽን ፈልጉን የተባልነው አስዩም ኖ ፍሪክሽን እንደሌለ አድርገን አስበን ነው የምንሰራው ማለት ነው። እዚህ ጋር እንደምንመለከተው የሆነ ቦክስ አለ። ሆሪዞንታል ሰርፌስ ላይ ነው የተቀመጠው እና በገመድ ታስሮ 20 ኒውተን ፎርስ በ37 ዲግሪ ቴታ ኢዝ ኢኳልስ ቱ 37 ዲግሪ አክት እየተደረገበት ነው ማለት ነው። 20 ኒውተን ያህል ፎርስ እና
አክሰለሬሽንን ፈልጉን የተባልነው የዚህም ቦክስ እየተንቀሳቀሰበት ያለውን አክሰለሬሽን ፈልጉን የተባልነው እንዴት አድርገን ነው የምንሰራው? ሶሉሽን ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚለውን እናውቃለን። ኤፍ ኔት ኢዝ ኢኳልስ ቱ ቲ ኮስ ቴታ። ለምንድን ነው ቲ ኮስ ቴታ የምንለው? ቢካውዝ ዘ ኦብጀክት ኢዝ ሙቪንግ ኦንሊ ኢን ሆሪዞንታል ዳይሬክሽን ዜር ኢዝ ኖ ቨርቲካል ሞሽን። ምንም አይነት ቨርቲካል ሞሽን የለም፣ ሆሪዞንታል ሞሽን ብቻ ነው ያለው። ይሄ ግን አክት እያደረገ ያለው በ37 ዲግሪ ነው ማለት ነው ቴንሽን። ስለዚህ ወደ ሆሪዞንታል መከፈል አለበት፣ ወደ ኤክስ አቅጣጫ መከፈል አለበት ግዴታ ማለት ነው ቴንሽኑ። ስለዚህ ኤፍ ኔት ኢዝ ኢኳልስ ቱ ቲ ኮስ ቴታ ማለት ነው። ቴንሽኑን በኮስ 37 ዲግሪ አባስተን እናገኛለን ማለት ነው ኤፍ ኔቱን። ቲ ኢዝ ኢኳልስ ቱ 20 ኒውተን፣ ቴንሽኑ 20 ኒውተን ተሰጥቶናል። ቴታ 37 ዲግሪ አለ። ስለዚህ ኤፍ ኔት ኢዝ ኢኳልስ ቱ ቲ ኮስ ቴታ አድርገን 20 ሲባዛ ኮስ 37 ዲግሪ 20 ሲባዛ 0.8 16 ኒውተን እናገኛለን ማለት ነው። 16 ኒውተን ኤፍ ኔት ኢዝ ኢኳልስ ቱ 16 ኒውተን እናገኛለን። 16 ኒውተን ካገኘን በኋላ ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚለው ፎርሙላ አለ። ማሱ 2 ኪሎ ግራም እንደሆነ ተነግሮናል። ስለዚህ 16 ኢዝ ኢኳልስ ቱ 2 ኪሎ ግራም ሲባዛ አክሰለሬሽን፣ ስለዚህ አክሰለሬሽን ኢዝ ኢኳልስ ቱ 8 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው። ሁለተኛ ኤግዛምፕል ለማየት እንሞክር። ፋይንድ ዘ አክሰለሬሽን ፎር ዘ አባቭ ኩዌስችን ዊዝ ፍሪክሽን አክትስ ኦን ዘ ቦክስ ዘ ኮኤፊሽንት ኦፍ ፍሪክሽን ኢዝ 0.2። የላይኛውን ጥያቄ ፍሪክሽንስ ሲኖር እንዴት ነው የሚለውን ነው ይሄ ጥያቄ የሚያነሳልን ማለት ነው። ፍሪክሽን ሲኖር ምንድን ነው የሚለወጠው? እራሱ ጥያቄ ነው። ማሱ 2 ኪሎ ግራም ነው። አንግሉም 37 ዲግሪ ነው። ቴንሽኑም 20 ኒውተን ነው። ስለዚህ ፍሪክሽናል ፎርስ ግን አለ። ኮኤፊሽንት ኦፍ ፍሪክሽን 0.2 ተሰጥቶናል ማለት ነው። ስለዚህ እንዴት አድርገን ነው የምንሰራው? ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ማለት ነው። ኤፍ ኔት ኢዝ ኢኳልስ ቱ ቲ ኮስ ቴታ ማይነስ ፍሪክሽናል ፎርስ ማለት ነው። ምክንያቱም ይሄ ኦብጀክት ወደ ኢስት አቅጣጫ እየተጓዘ ነው። በቲ ኮስ ቴታ ከፍለ ነው ወደ ኢስት አቅጣጫ እየተጓዘ ነው። ነገር ግን ወደ ዌስት ፍሪክሽናል ፎርስ አክት እያደረገበት ነው ማለት ነው። ስለዚህ ኤፍ ኔቱን ለማግኘት ቲ ኮስ ቴታ ማይነስ ፍሪክሽናል ፎርስ እናደርጋለን ማለት ነው። ፍሪክሽናል ፎርሱን ደግሞ እንዴት ነው ማግኘት የምንችለው? ሚው ታይምስ ኖርማል ፎርስ ማለት ነው። አሁንም ደግሞ ኖርማል ፎርሱ አልተሰጠንም። ስለዚህ ኖርማል ፎርሱን እንዴት ነው የምናገኘው? ኖርማል ፎርስ ኢዝ ኢኳልስ ቱ ኤምጂ ማይነስ ቲ ሳይን ቴታ። ለምን ብንል ምክንያቱም ይህ ኦብጀክት ወደ ቨርቲካሊ ምንም አይነት ሞሽን የለውም አይደለ? ስለዚህ ወደ ታች አክት የሚያደርገው ፎርስ እና ወደ ላይ አክት የሚያደርገው ፎርስ እኩል ነው ማለት ነው። ወደ ታች አክት የሚያደርግበት ፎርስ የራሱ ዌት ነው ኤምጂ ማለት ነው። ወደ ታች አክት እያደረገበት ነው። ወደ ላይ ደግሞ ኖርማል ፎርሱና ቴንሽኑ ቲ ሳይን ቴታ ማለት ነው። ምክንያቱም ቴንሽኑ በ37 ዲግሪ ነው እንትን ያለው ማለት ነው። ስለዚህ ወደ ላይ ደግሞ አክት የሚያደርገው ቲ ሳይን ቴታ አለ ከቴንሽኑ ጋር። ስለዚህ ቲ ሳይን ቴታ ሲደመር ኖርማል ፎርስ ከኤምጂ ጋር ወደ ታች አክት የሚያደርገውና ወደ ላይ አክት የሚያደርገው እኩል ነው ማለት ነው። ስለዚህ ቲ ሳይን ቴታ ሲደመር ኖርማል ፎርስ ኢዝ ኢኳልስ ቱ ዌቱ ማለት ነው ኤምጂ። ስለዚህ ኖርማል ፎርስ ኢዝ ኢኳልስ ቱ ኤምጂ ማይነስ ቲ ሳይን ቴታ ይሆናል ማለት ነው። እንደዚህ አድርገን ኖርማል ፎርሱን ስንሰራ አስገብተን ስንሰራ ኤምጂም አለ ማሱ 2 ነው። ግራቪቴሽናል አክሰለሬሽን 10 ብንጠቀም ቴንሽኑ ተሰጥቶናል 20 ኒውተን ነው። ሳይን 37 ዲግሪ ደግሞ 0.6 ይሆናል ማለት ነው። ስለዚህ ይሄን ስንሰራ 20 ሲቀነስ 12 ኖርማል ፎርሱ 8 ኒውተን እናገኛለን ማለት ነው። ስለዚህ ፍሪክሽናል ፎርስ ኢዝ ኢኳልስ ቱ ሚው ታይምስ ኖርማል ፎርስ ነው። ስለዚህ ፍሪክሽናል ፎርስ ኢዝ ኢኳልስ ቱ 0.2 ሲባዛ በ8 እናደርጋለን። ስለዚህ ፍሪክሽናል ፎርስ 1.6 ኒውተን እናገኛለን ማለት ነው። ስለዚህ ኤፍ ኔቱን ስንት ይሆናል ማለት ነው? ቲ ኮስ ቴታ ሲቀነስ ፍሪክሽናል ፎርስ እንደሆነ ቅድም አይተናል። ቲ ኮስ ቴታን እናውቃለን 16 ነው። 16 ሲቀነስ 1.6 14.4 ኒውተን እናገኛለን ማለት ነው ኤፍ ኔት። ስለዚህ ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው። 14.4 ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን 14.4 ኢዝ ኢኳልስ ቱ 2 ታይምስ አክሰለሬሽን ምክንያቱም ማሱ 2 ስለሆነ
አክሰለሬሽን 7.2 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው። ሶስተኛ ኤግዛምፕል ለማየት እንሞክር። ቴንሽን ፎርስ ዊዝ መልቲፕል ማስስ ብዙ ማሶች ሲኖሩ ማለት ነው። ይህም ብዙ ጊዜ ፈተና ላይ የማይቀር አይነት ኮንሰፕት ነው። ፋይንድ ዘ አክሰለሬሽን ኦፍ ዘ ኮኔክትድ ማስስ ሙቪንግ ኢን ዘ ዌስት ዳይሬክሽን አስዩም ኖ ፍሪክሽን የለም ብለን አስበን የነዚህን አክሰለሬሽን መፈለግ ማለት ነው። የነዚህን የሶስቱን እንዴት አድርገን ነው የሚሰራው? ቢኮዝ ዘ ስሪ ማስስ አር ኮኔክትድ ቱ ኢች አዘር ዜር ኢዝ ኦንሊ ዋን ኮመን አክሰለሬሽን ፎር ኦል ማለት ነው። እነዚህ ማሶች እርስ በራሳቸው በገመድ ስለተገናኙ አንድ አክሰለሬሽን ብቻ ነው የሚኖራቸው ማለት ነው። ያን አንድ አክሰለሬሽን እየተንቀሳቀሰበት ያለውን ይሄ ኦብጀክት አንድ አክሰለሬሽን ብቻ ነው ፈልጎ የተባልነው ማለት ነው። እንዴት አድርገን ነው የምንሰራው? 10 ኒውተን ፎርስ አክት እያደረገ እንደሆነ እናያለን። በዌስት በኩል 10 ኒውተን ፎርስ ነው እነዚህ ሶስት ማሶች እየጎተተ ያለው ማለት ነው። 10 ኒውተን ፎርስ ብቻ ነው ፎርሱ 10 ኒውተን ነው እየጎተተ ያለው ፎርስ ማለት ነው። ኤም1 2 ኪሎ ግራም ተሰጥቶናል። ኤም2 ደግሞ 3 ኪሎ ግራም አለ። ኤም3 5 ኪሎ ግራም አለ ማለት ነው። ስለዚህ ዜር አር 3 ማስስ ሶ ዊ ሃቭ 3 ኔት ፎርስ ዛት አክትስ ኦን ኢች ማስ ማለት ነው። እያንዳንዱ ማስ ላይ አክት የሚያደርገውን ኔት ፎርስ እንፈልጋለን ማለት ነው። አሁን ለምሳሌ የመጀመሪያው 2 ኪሎ ግራም የሚለው ማስ ላይ አክት እያደረጉ ያሉ ፎርሶች ምንና ምን ናቸው? 10 ኒውተን ፎርስ በግራ በኩል አክት እያደረገበት ነው፣ ወደ ዌስት እየወሰደው ነው። ቲ1 ደግሞ በኢስት አቅጣጫ አክት እያደረገበት ነው ማለት ነው። ነገር ግን 10 ኒውተን ከቲ1 ይበልጣል ማለት ነው። ስለዚህ እዚህ ኦብጀክት ላይ 2 ኪሎ ግራም የሚለው ኦብጀክት ላይ አክት እያደረገ ያለው ኔት ፎርሱ ምንድን ነው ማለት ነው? 10 ኒውተን ሲቀንስ ቲ1 ይሆናል ማለት ነው። ስለዚህ ኤፍ ኔት 1 ኢዝ ኢኳልስ ቱ ኤፍ ማይነስ ቲ1 ይሆናል ማለት ነው። ይሄም ደግሞ ከኤም1 ጋር ኤም1 ኤ ጋር እኩል ነው ማለት ነው። ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ስለሆነ ማለት ነው። 10 ኒውተን ወደ በግራ በኩል አክት እያደረገበት ቲ1 ደግሞ በቀኝ በኩል አክት እያደረገበት ያለው ማለት ነው። ኤፍ ኔቱስ ሁለተኛው ማስ ላይ አክት እያደረገ ያለው ፎርስ ምንድን ነው ብንል ሁለተኛው ማስ ላይ ደግሞ እንደምንመለከተው ቲ1 በግራ በኩል አክት እያደረገ ነው። ቲ2 ደግሞ በኋላ በኩል አክት እያደረገ ነው ማለት ነው፣ በቀኝ በኩል። ስለዚህ ኦብጀክቱ 10 ኒውተን በሚለው በኩል ነው እየተንቀሳቀሰ ያለው። ስለዚህ ቲ1 ከቲ2 ይበልጣል ማለት ነው። ምክንያቱም ኦብጀክቱ ወደ ዌስት አቅጣጫ እየተንቀሳቀሰ ስለሆነ። ስለዚህ 3 ኪሎ ግራም የሚለው ማስ ላይ አክት እያደረገ ያለው ፎርስ ምንድን ነው? ቲ1 ማይነስ ቲ2 ማለት ነው። ስለዚህ ኤፍ ኔት 2 ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ቲ1 ማይነስ ቲ2 ይሆናል። ምክንያቱም ቲ1 ከቲ2 ስለሚበልጥ ማለት ነው። ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን፣ ምክንያቱም ኤፍ ኔት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን የሚለውን ስለምናውቅ ማለት ነው። እሺ ሶስተኛው ማስ ላይ አክት እያደረገ ያለው ምንድን ነው? አክት እያደረገ ያለው ፎርስ ምንድን ነው ብለን ለማየት ብንሞክር ሶስተኛው ማስ ላይ እንደምታዩት በጀርባ በኩል ምንም ነገር የለም፣ ምክንያቱም ፍሪክሽናል ፎርስ ስለሌለ ማለት ነው። አስዩም ኖ ፍሪክሽን ተብለናል። ስለዚህ ሶስተኛው ማስ ላይ አክት እያደረገ ያለው ምንድን ነው? ቲ2 ብቻ ነው ማለት ነው። ሌላ ምንም አክት የሚያደርግ የለም። ስለዚህ ሶስተኛው ማስ ላይ እንዴት አድርገን እንሰራዋለን? ኤፍ ኔት 3 ኢዝ ኢኳልስ ቱ ቲ2 ብቻ ይሆናል ማለት ነው። ኤፍ ኔት 3 ከቲ2 ጋር እኩል ነው ማለት ነው። ስለዚህ ኤም3 ኤ አድርገን በቀላሉ መስራት እንችላለን ማለት ነው። ስለዚህ አሁን ምን እናደርጋለን? አክሰለሬሽን ነው ፈልግ የተባልነው። ስለዚህ እነዚህን ሶስት ማሶች እንደምራቸዋለን ማለት ነው። እነዚህ ሶስት ኢኩዌሽኖች እርስ በራሳቸው ስንደምራቸው ቴንሽኖቹ በሙሉ ይጣፋሉ ማለት ነው። ምክንያቱም ቲ1 በቲ1 ይጣፋል፣ ቲ2 በቲ2 ይጣፋል። በዚህ በኩል 10 ኒውተን ብቻ ይቀራል ማለት ነው። በዛኛው በኩል ደግሞ ኤም1 ኤ፣ ኤም2 ኤ፣ ኤም3 ኤ አለ። ኤም3 ብላችሁ አንብቧት እቺ። ኢፍ ዊ አድ ዘ 3 ኢኩዌሽንስ ቱጌዘር ኦል ዘ ቴንሽንስ ዊል ካንሰል አውት ኢች አዘር ማለት ነው። ኤንድ ዊ ዊል ጌት ምን እናገኛለን? 10 ኢዝ ኢኳልስ ቱ ኤም1 ፕላስ ኤም2 ፕላስ ኤም3 ዘ ሆል ኤ ማለት ነው። ምክንያቱም ቴንሽኖቹ እርስ በራሳቸው ስለተጣፉ ማለት ነው። አክሰለሬሽኑን ደግሞ ኮመን ማውጣት እንችላለን። ስለዚህ ኤም1 ፕላስ ኤም2 ፕላስ ኤም3 ዘ ሆል ኤ ይሆናል ማለት ነው። ስለዚህ 10 ኢዝ ኢኳልስ ቱ ማሶቹ ተሰጥተውናል። የመጀመሪያው 2 ኪሎ ግራም ነው፣ ሁለተኛው
3 ኪሎ ግራም ነው። ሶስተኛው 5 ኪሎ ግራም ነው። ስለዚህ ሶስቱን ስንደምራቸው 10 ይመጣል። 10 ኢዝ ኢኳልስ ቱ 10 ኤ ማለት ነው። ስለዚህ አክሰለሬሽኑ ስንት ይሆናል ማለት ነው? 1 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። አራተኛ ቴንሽን ፎርስ ኦን አን ኢንክላይንድ ፕሌን። ኢንክላይንድ ፕሌን ላይስ ቴንሽን ፎርስ እንዴት አድርገን ነው ማግኘት የምንችለው የሚለውን ለማየት እንሞክር። ፋይንድ ዘ አክሰለሬሽን ኦፍ ኤቱ ኮኔክትድ ማስስ ኦን አን ኢንክላይንድ ፕሌን ኤንድ ዘ ቴንሽን ፎርስ ቢትዊን ዘም። ሁለት ማሶች ኮኔክትድ ሆነው ኢንክላይንድ ፕሌን ላይ አሉ ማለት ነው እና አክሰለሬሽናቸውን ፈልጉን የተባልነው እና ቴንሽናቸውንም ፈልጉ ተብለናል። ሁለት ማሶች በመካከላቸው የሚኖረው አንድ ቴንሽን ብቻ ነው ማለት ነው። ያንን ቴንሽን ፈልጉን የተባልነው እንዴት አድርገን ነው የምንሰራው? ኤም1 ኢዝ ኢኳልስ ቱ 20 ኪሎ ግራም ኤንድ ኤም2 ኢዝ ኢኳልስ ቱ 10 ኪሎ ግራም። ኤም1 ከኤም2 ይበልጣል። ስለዚህ ኦብጀክቱ የሚንቀሳቀሰው ወዴት ነው ማለት ነው? ዳውን ዘ ፕሌን ማለት ነው። ምክንያቱም ኤም1 ትልቅ ስለሆነ ኤም2ን ይጎትተዋል ማለት ነው። ስለዚህ በመካከላቸው ቴንሽን ፎርስ ይፈጠራል። ነገር ግን አክሰለሬሽኑንና እየተንቀሳቀሱበት ያለውን አክሰለሬሽንና ቴንሽን ፎርሱን ፈልጉን የተባልነው። እንዴት አድርገን እንፈልግ? እንደ ቅድሙ ነው የምንፈልገው። ዜር አር ቱ ማስስ፣ ሁለት ማሶች አሉ። ስለዚህ ዜር ዊል ቢ ቱ ኔት ፎርስስ ዛት አክትስ ኦን ኢች ማስስ ማለት ነው። እያንዳንዱ ማስ ላይ አክት የሚያደርገውን ኔት ፎርስ እንፈልጋለን ማለት ነው። ኤም1 ላይ አክት የሚያደርገው ምንድን ነው? ኤም1 ጂ ሳይን ቴታ። ምክንያቱም ግራቪቲ ኢንክላይንድ ፕሌን ላይ ነው ያለው። ወደ ታች እየጎተተው ያለው ፎርስ ኤም1 ጂ ሳይን ቴታ ነው ማለት ነው። ኤምቱ ላይ ደግሞ አክት የሚያደርገው ደግሞ ቴንሽን ፎርስ ሁለቱም ላይ አክት ያደርጋል። ኤምቱ ላይ ደግሞ ኤምቱ ጂ ዌቱ ብቻ ወደ ታች አክት ያደርግበታል ማለት ነው። ስለዚህ ኤፍ ኔቷን የመጀመሪያው ማስ ላይ አክት እያደረገ ያለው ፎርስ ኤም1 ጂ ሳይን ቴታ ማይነስ ቲ ይሆናል ማለት ነው። ይሄ ደግሞ ከኤም1 ኤ ጋር እኩል ይሆናል ማለት ነው። ስለዚህ እንደዚህ አድርገን ኢኩዌሽኑን እናስቀምጣለን ማለት ነው። ሁለተኛው ቴንሽኑ የሚበልጥበት ምክንያቱም ኦብጀክቱ ወደ ታች እየወረደ ስለሆነ ማለት ነው። በዚህኛው በኩል ደግሞ ቴንሽኑ ይበልጣል፣ ከዌቱ ይበልጣል። ምክንያቱም ቴንሽኑ ይዞት እየጎተተው ነው ማለት ነው። ስለዚህ ሁለተኛው ማስ ላይ አክት እያደረገ ያሉት ፎርሶች ደግሞ ቴንሽን እና ዌቱ ማለት ነው። ስለዚህ ኢኩዌሽኑን እንደዚህ አድርገን እናስቀምጣለን ማለት ነው። ልክ እንደ ቅድሙ ስንደምራቸው ቴንሽኑ በቴንሽኑ ይጣፋል። ኤም1 ጂ ሳይን ቴታ ማይነስ ኤም2 ጂ ኢዝ ኢኳልስ ቱ ኤም1 ኤ ፕላስ ኤም2 ኤ እናገኛለን ማለት ነው። አክሰለሬሽን ፈልጉ ነው የተባልነው። ስለዚህ ኢፍ ዊ አድ ዘ ቱ ኔት ፎርስስ ዘ ቴንሽን ዊል ቢ ካንስልድ አውት ኢች አዘር፣ ቴንሽኖቹ ይጣፋሉ ማለት ነው። ኤንድ ዊ ጌት ኤም1 ጂ ሳይን ቴታ ማይነስ ኤም2 ጂ ኢዝ ኢኳልስ ቱ ኤም1 ፕላስ ኤም2 ኤ አድርገን እናገኛለን ማለት ነው። ጂን ኮመን ብናወጣ በዛ በኩል ኤን ኮመን አውጥተናል። ስለዚህ ቁጥሮቹን አስገብተን ብንሰራ ጂ ግራቪቴሽናል አክሰለሬሽን 10 ብንወስድ ኤም1 20 ተሰጥቶናል። 20 ሲባዛ ሳይን 37 ዲግሪ ኤም1 ሳይን ቴታ ማለት ነው። ማይነስ ኤም2 10 ነው። ማይነስ 10 ኢዝ ኢኳልስ ቱ 10 ሲደመር 20 ኤም1 እና ኤም2 እንደዛ አድርገን ስንሰራ ምን እናገኛለን? 10 ኢዝ ኢኳልስ ቱ 12 ሲቀነስ 10 አድርገን 20 ኢዝ ኢኳልስ ቱ 30 ኤ እናገኛለን ማለት ነው። ስለዚህ አክሰለሬሽን ኢዝ ኢኳልስ ቱ 2/3 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው። አክሰለሬሽኑን በዚህ መልኩ አገኘን። ቴንሽኑን እንዴት እናገኝ የሚለውን በአንዱ ፎርሙላ ከሁለት ባንዱ እዚህ ጋር ሁለት ኢኩዌሽኖች አሉን ቴንሽን ያለባቸው። ከሁለት አንዱን መጠቀም እንችላለን። አንዱን ብንጠቀም ቲ ማይነስ ኤም2 ጂ ኢዝ ኢኳልስ ቱ ኤም2 ኤ የሚለውን ብንጠቀም ኤም2ን እናውቃለን፣ ጂንም እናውቃለን፣ ኤም2ን እናውቃለን። አክሰለሬሽን ደግሞ አሁን አግኝተናል ማለት ነው። ስለዚህ ተክተን ስንሰራ ቴንሽን ኢዝ ኢኳልስ ቱ 106.6 ኒውተን እናገኛለን ማለት ነው። እናንተ በሌላኛው በዛኛው በመጀመሪያው ኢኩዌሽን ተክታችሁ ቴንሽንን ማግኘት ትችላላችሁ። አምስተኛና የመጨረሻ በዚህ ቪዲዮ የምናየው ኮንሰፕት ቴንሽን ፎርስ ኦን ፑሊ ላይ ቴንሽን ፎርስ የሚለውን አሁንም ኤግዛምፕል ነው የምናየው። ምክንያቱም
ቴንሽን ፎርስ ኮንሰፕቱ ቀላል ነው። ኮንሰፕቱን አይተናል። ነገር ግን ጥያቄዎችን መስራት ትንሽ ሊያስቸግር ስለሚችል ማለት ነው። ስለዚህ ኤግዛምፕል እኔ ፋይንድ ዘ አክሰለሬሽን ኤንድ ቴንሽን ቢትዊን ቱ ኮኔክተር ማስስ ኦን ፑሊ ዘ ፈርስት ማስ ኢዝ 5 ኪሎ ግራም ኤንድ ዘ ሰከንድ ማስ ኢዝ 15 ኪሎ ግራም ማለት ነው። እንደዚህ ጋር እንደምናየው በፑሊ ላይ ሁለት ማሶች ኮኔክት ሆነዋል። ኤም1 5 ኪሎ ግራም ነው። እንደምታዩት ኤም1 ትንሽ አነስ ያለች ናት። ኤምቱ ደግሞ 15 ኪሎ ግራም ነው ማለት ነው። ስለዚህ ኤምቱ ኤም1ን ይዞ ይጎትታል ማለት ነው። በኤምቱ አቅጣጫ ነው የሚንቀሳቀሰው። በመካከላቸው ደግሞ አንድ ቴንሽን አለ። በሁለት ማሶች መካከል ሁል ጊዜ የሚኖረው አንድ ቴንሽን ነው ማለት ነው። ስለዚህ እንዴት አድርገን እንስራ? ሶሉሽን ኤምቱ ኢዝ ግሬተር ዛን ኤም1 ሶ ዘ ፑሊ ዊል ጎ ኢን ዛት ዌይ። ስለዚህ ፑሊው የሚሄደው በኤምቱ በኩል ነው እያለን ነው። ቢኮዝ ዊ ሃቭ ቱ ማስስ ዊ ሃቭ ቱ ኔት ፎርስስ ዛት አክትስ ኦን ዚስ ማስስ ማለት ነው። ሁለት ማሶች ስላሉን አሁንም ሁለት ኔት ፎርስ ነው የምንፈልገው ማለት ነው። የመጀመሪያው ማስ ላይ አክት እያደረገ ያለውንና ሁለተኛው ማስ ላይ አክት እያደረገ ያለውን ማለት ነው። የመጀመሪያው ማስ ላይ አክት እያደረገ ያለው ምንድን ነው? ቴንሽን ፎርስ ማለት ነው። ቴንሽን ፎርስ አለ እና በታች በኩል ደግሞ አክት እያደረገበት ያለው የራሱ ዌት ማለት ነው። ኤም1 ጂ ማለት ነው። ኤም1 ጂ እና ቴንሽን አለ አክት የሚያደርግበት ነገር ግን ቴንሽኑ ይበልጣል። ምክንያቱም በኤምቱ በኩል ቴንሽኑ ነው ይዞት ወደዛ የሚሄደው ማለት ነው። ስለዚህ ኤፍ ኔቷን ኢዝ ኢኳልስ ቱ ቴንሽን ሲቀነስ ኤም1 ጂ ማለት ነው። ሁለተኛው ላይስ ሁለተኛው ማስ ላይ ደግሞ ሁለተኛው ማስ በጣም ትልቅ ነው፣ ከቴንሽኑ ይበልጣል ማለት ነው። ስለዚህ ኤም2 ጂ ማይነስ ቲ ይሆናል ማለት ነው። ኤም2 ጂ ማይነስ ቲ ይሆናል። ልክ እንደቀደሙ ብንደምራቸው ቴንሽኑ በቴንሽኑ ይጣፋል። ስለዚህ ምን እናገኛለን ማለት ነው? ኤም2 ጂ ማይነስ ኤም1 ጂ ኢዝ ኢኳልስ ቱ ኤም1 ኤ ፕላስ ኤም2 ኤ የሚል ኢኩዌሽን እናገኛለን ማለት ነው። ኤም2 ጂ ማይነስ ኤም1 ጂ ኢዝ ኢኳልስ ቱ ኤም2 ፕላስ ኤም1 ዘ ሆል የሚለውን ኢኩዌሽን እናገኛለን። ለዚህ ጂን ኮመን ብናወጣ ለዛ ኤን ኮመን ብናወጣ ጂ ዘ ሆል አድርገን ኤም2 ማይነስ ኤም1 ኢዝ ኢኳልስ ቱ ኤም2 ፕላስ ኤም1 ዘ ሆል ኤ ማለት ነው። ኤን ስንሰራ ምን እናገኛለን? ቁጥሮቹን ተክተን ብናስገባ ግራቪቴሽናል አክሰለሬሽን 10 እንወስዳለን። ኤም2 ተሰጥቶናል 15 ነው። ኤም1 5 ነው። ስለዚህ 10 ሲባዛ በ10 ኢዝ ኢኳልስ ቱ 20 ኤ እናገኛለን። 10 ሲባዛ በ10 100 ነው። 100 ኢዝ ኢኳልስ ቱ 20 ኤ ነው። ስለዚህ አክሰለሬሽን 5 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው። እናንተ የተለያየ ቁጥር እየለዋወጣችሁ ራሱን ጥያቄን በመስራት የራሳችሁን ችሎታ ማዳበር ትችላላችሁ። ለፈተናም በዛ መልኩ መዘጋጀት ትችላላችሁ ማለት ነው። ለዛሬ የነበረን ቪዲዮ ለዛሬ በዚህ እናበቃለን። እንግዲህ ከወደዳችሁት ከተጠቀማችሁበት ላይክ እንድታደርጉ ቪዲዮንም ቻናሉን ደግሞ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። እነዚህን ጥያቄዎች ሞክሯቸው፣ ቀለል ያሉ ጥያቄዎች ናቸው። መልሶቹንም ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። የመጀመሪያው ይሄ ነው። የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ይሄ ጥያቄ ነው። ቀለል ያሉ ናቸው። ከከበዳቸው አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። የዚህን ቪዲዮ እና የሌሎቹንም ቪዲዮዎች ፒዲኤፍ ማግኘት የምትፈልጉ ከሆነ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ቴሌግራም ቻናሉ ሊንኩ ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ ለማስቀመጥ እሞክራለሁ። ስለተከታተላችሁኝ አመሰግናለሁ።